ሰው ነሽ ግን በሩን መዝጋት ያቅትሻል? የዘጋሁት መስሎኝ ነበረ። በሩን ሳቆልፊው የቆለፍኩት መስሎኝ ነበረ። የቆለፍኩት ነው። ምንድን ነው የሚባለው? አስበላሽኝ። እሺ ምንድን ነው የማደርገው? ምንድን ነው የምሆነው? ምን አይነት ነገር ነው? ልቤ ውስጥ ማለሽ ሌላ አንቺ የሚሄድ የምትፈልጊበት ቦታ ካለ ንገሪኝና እዛ ውስጥ ይችላል። የደወሉላቸው ደንበኛ ስልክ አይመልስም። ጨርሰሃል እንዴ? እኔ እኮ እንዳረብሽ ብዬ እኮ ነው። ምን ትረብሽኛለሽ? አንተም እኮ አበዛኸው። ቢሮ ቀን ኮምፒውተር ላፍጠን፣ አሁንም ቤት ውስጥ ስትመጣ እንደዛው። አሁን እሱን ተይውና ነይ ገብተሽ ተይኝ። እሺ መጣሁ። እረፍት አድርጋለሁ። የደወሉላቸው ደንበኛ ስልክ አይመልስም። ምንሽሽ ከኔ ልጅ ምን ሆነሽ ነው? ደግሞ ሲጋራ ጀመርሽ? እሺ እራት ላቅርብልሽ? አይፈልግም። ኧረ ተይ የኔ ልጅ ተይ። ምን ነው ችግር አለ እንዴ? ኧረ ምን ችግር የለም።
ምን አለችሽ? እሷ ምንም አላለችኝም። እሷን እንኳን ልታወራኝ ቀና ብላ እኔንም ለማለት አልሞከረችም። ትተኛለህ ወይስ የሚጠጣ ነገር ላምጣልህ? ልተኛ ብታመጭልኝ የሚጠጣ ደስ ይለኛል። ምን እየሆንሽ ነው? ንገሪኝ፣ ምን እየሆንሽ ነው? ቤት ውስጥ መጠጥ። ያንተ ልጅ አይደለም? አንዴ ነው ማወቅ ያለብሽን ነገር ማወቅ አለብሽ። አይኔ ካየ በላይ አንተ ማወቅ አልፈልግም። ይኸውልሽ ምራፊ፣ ለምን እንደዛ እንደሆነ እኮ ማወቅ አለብሽ። ለእኔ ከምታስረዳኝ ይልቅ ለሚስት ለምን እንደማገጥክባት ብታስረዳት አይሻልም? ምራፍ፣ ለምን አንዴ አሰሚኝ? አራቶ መሳፍንት ትፍረት ይኑርህ። አይኔ እኮ ነው ያየል። ታስተባብለኝ አትሞክር። አንድ እውነት ልንገርህ፣ በስህተት ቤታችንን ሸጥክ፣ ድርጅታችንን ሸጥክ። ከፍ ብለን የነበረን ሰዎች ዝቅ አደረከን። አሁን ግን ክፉ መሆንህ ተገልጾልኛል። የወደመው ሀብትና ንብረት ዋስ በሆንከው ሰው ሳይሆን በምታማግጣቸው ሴቶች ስጠው ቢሆንስ? በቃሽ! አትጩህብኝ! ና ና ና ና ኑ ይኸውላችሁ ትሄዱና ማለት ነው። ይኸውላችሁ ከዚህ በኋላ ጸብ የሚባል ነገር የለም። እሱም ወንድም ነው፣ አንተም ወንድም ነው። ተታረቋ በማርያም ጣታችሁ ማለት ነው። ተቃቀፉ፣ በቃ ተጫወቱ። እሺ እሺ፣ እንዳትጣሉ ሁለተኛ። እሺ፣ ይመቻችሁ። ጉዴ በቃ ልሄድ ነው። የኔ ሚስት ዛሬ ትልቅ ነገር ነው የሚፈጸመው። ይህ ነገር ከተሳካ እከስሻለሁ። በፍጹም እኔ ሳልሆን አንቺ የምትይኝን ነው የምሰማው። የ80 ሚሊዮን ብር ፕሮጀክት ይዤ ነው። የኔ ውድ ደግሞ እሱን እያሰላስል ቀን እንዳታበላሽ። እኔ የምፈልገው አንተ በሰላም ስራህን ሰርተህ ወደ ቤት እንድትመጣ ብቻ ነው። የምራትን ነገር እንዳታነሽ ወጣትነት ስለሆነ ነው። ወጣትነት ደግሞ የሚመለስ ነገር ነው። አታስጨነቂያት። በቃ ስመጣ ሁሉም ነገር አስተካክላለሁ። ደግሞ ምንም ነገር ብታውራሽ ከቁም ነገር እንዳትቆጥሪ፣ ትስተካከላለች። የኔ ጌታ በጊዜ ናሽ። ምናምን ናፍጭ እጠብቃለሁ። ቶሎ ነው የምመጣው። እንዳታመሽ። አላሽ እመጣለሁ ቶሎ። እሺ እወዳለሁ። እኔም በጣም ነው የምወድሽ። ደግሞ ራስህን ጠብቅ። እሺ እመጣለሁ። ምዕራፍንም ተንከባከብ። ራስህን ጠብቅ። እሺ እሺ። አግባሯ ምንድን ነው በጠዋት ደግሞ የሚያስፈነድቅሽ? ባክን አይደለሁም፣ በእኔ የሚስቁ ሰዎች አስቀውኝ ነው። እሺ በጠዋት የት ሄደሽ ነው? ይኸው ዳቦ ላመጣ ሄድኩ። እሺ ምን አዲስ ነገር አለ? ወይም ምንድን ነው ማድረግ ያለብን?
ምን ማድረግ እንችላለን ብለህ ነው? አባቱ ነው ሁሉም ነገር ቆራርፎት ነው የሞተው። ደግሞ ጀመረሻ በጠዋት አባቴን መውቀስ ልትጀምሪ። ወይ አንተ ደግሞ የሞተ ሰው ተወቀሰ አልተወቀሰ ምንድን ነው ትርጉሙ? ምን ያመጣል? እሺ አሁን እንወጣለን አንወጣም? እስኪ ማፊ ትመጣለች። በቃ የሆነ ተፍ ማለት አለበት። እኔ እሷን ማስደበርም አልፈልግም። በቃ ገባሽ አይደል? እሷን እንዲደብራትም እንዲከፋትም አልፈልግም። ተረዳሽኝ? ገባሽ ነው? ሳሚዬ ነው እኔ ያለለ እኔ እያለሁ እንዳታስብ። ዛሬ ሙሉ ቀኝ ነኝ ጀርኩ ሙሉ እነች እስኪ አንቺ እስቲ ተነሽ፣ ቁርስ ስሪ እስቲ፣ ቢያንስ ቁርስ ስሪ እስቲ። ሴትነትሽን እንኳን አትርሺ እስቲ። ከቁርስ በኋላ ሰጥሻለሁ። እሺ አንዴ ብቻ አንዴ ሳሚ ተነሽ። አንተ ደግሞ ታበዛዋለህ እንደዚህ። የኔ ልጅ ምግቡን ብይ እንጂ ስልኩን ተይና፣ ራስሽን ደግሞ እንደዚህ አትጉጂ። ምንድነው ህጻን ልጅ አደረግሽ እንዴ? እኔ አሁንም ህጻን ልጅ ነሽ፣ ገና ራሷን ችላ ያልቆመች ህጻን ልጅ ነሽ ለኔ። ልበልሽ? እውነት በይ። መማል ይጠበቅብኛል? በቃ የሚሄድበት ቦታ ስላለ የነገር ስጪና ልሂድ። ምዕራፌ የኔ ውድ ልጅ እባክሽ እናትሽን ለአንድ ጊዜ እንኳን ስሚያት። ራስሽን እንደ ሴት ጓደኞችሽ አድርጊና ጠብቂ። እባክሽ ምዕራፍን አትግደይብኝ። እንዳሮጌ ዕቃ የትም አትጣያት። እባክሽን የኔ ልጅ እምናፍቃት ምዕራፍ አምጪልኝ። ምንም አልፈልገሽ የኔ ልጅ። ማለት የምፈልገው ነገር በደንብ ገብቶሻል። እንዳልገባሽ አትሁኝ። እስኪ አይኖቼን ያቸው በአንቺ ምን ያህል እንደተጎዳው ውስጥ አይታይሽም? ማሚ ምን ሆኛለሁ? የሆንኩት ነገር አለ? በየቀኑ ብር ስለጠየቅኩሽ ነው? በቃ ሳውራሽ መሄድ ብቻ ነው የሚታይሽ? ግድ የለሽም የኔ ልጅ። አንድ ችግር ውስጥ እንደገባሽ አውቃለሁ። የወጣትነት ሰዓት አሁን ያለሽበት ስሜት ውስጥ ከተውሻል። እኔ ያለሽበትን ነገር ማየትሽን ሁሉ አልጠላም፣ ግን በተቻለሽ አቅም ከገባሽበት ነገር ለመውጣት ሞክሪ እባክሽ የኔ ልጅ። በቃ አታጨናንቂኝ። እኔ ጭንቀት አልፈልግም የኔ ልጅ። ለምን እንደውም ለትንሽ ቀን አጎትሽ ጋር ይልሻት መጭ። ለአንቺም እኮ ሀገር መቀየሩ ጥሩ ለውጥ ያመጣልሻል። ማቲ ሲጋራ ስጠኝ። ምን አይነት? ያለውን ስጠኝ። ሁሉም አለኝ። አንተ ደግሞ እኔ አዲስ ነኝ እንዴ የምትጠይቀኝ? ያለውን ስጠኝ። አንሳ። ሂሳቡስ ቅሌት መዝገብ እንመዝገበው? መዝግቦና ማሚ ስመጣ ትከፍላለች። ማሚ ማቅሌት ውስጥ ምን አለ ነው የምትለኝ? ትበልሃ። ኧረ እቺ ልጅ ጨለለች እንዴ? ሁዷ ችግር አለ እንዴ? የምን ችግር? እኔ እኮ ስትመጪ ፊትሽን ጥለሽው ሳይ ጊዜ ምንድነው ብዬ እኮ ነው። ኧረ ምንም አይደለም። አንተ እስካለ እኔ ችግር የለም። እሺ የሆነ የሚጠለፍ ነገር ምናምን ትፈልጊያለሽ? ደስ ይለኛል። ነይ የኔ ውዷ ሚስት። አንወጣም አባቴ። እንዴ መላ ይዘሻል እንዴ? ኧረ አልያዝኩም። ምን መላ ፈልገህ ነው? አይ ተፍ ተፍ ብለን የሆነ ቦታ ዱቅ ብለን ዱዓ ብናደርግ ይሻል። እሱማ ምርጥ ሀሳብ ነው። እኔም ደስ ይለኛል። አንቺን ደስ ሲልሽ እኔም በጣም ደስ ይለኛል። እኔም አንተ ደስተኛ ስትሆን ደስተኛ እሆናለሁ፣ ሲከፋ ደግሞ ይከፋኛል። አንተ አንድ ነገር ስትሆን ማየት አልችልም። ታውቃለህ?
ኧረ ማፊ አንቺ የኔ የተማረ ቋንቋ አትናገሪ እንዴ! እኔ ስላልተማርኩኝ ስታወሪ ይደናገረኛል። እሺ አሁን የት ነው ወረኛ? በቃ የሆነ መላ እንቀባበልና ማፊም ደግሞ የሆነ ነገር እችላችኋለሁ ስላለች በዛው እሷ እናገኛታለን። ምንድነው? መጥቶ ተደሽ ይጠብቁ። በጥሩ ሁኔታ እየሄደ ነው። ምነው ግን ችግር አለ? ችግር ላይ ነኝ፣ በጣም ችግር ላይ ነኝ። ማውራት እስከሚያቅተኝ ድረስ ችግር ላይ ነኝ። ምንድን ነው የተፈጠረው? የሚያስፈልግ ነገር ካለው ሁሌም አለው እኮ። አላውቅም፣ ለሰው ራሱ ምን ተብሎ እንደሚወራ አላውቅም። ደግሞ ብዙም አትጨነቅ። እኔ ነገሮችን ለማስተካከል እሞክራለሁ። በተረፈ ለተፈጠረው ነገር ግን በጣም ማዝነው። ቤቴ ውስጥ ምን እየተፈጠረ እንደሆነ እንኳን አላውቅም እኮ። ምን ላድርግልህ? ከእኔ የምትፈልገው ነገር ካለ ደግሞ እኔ ሁሌም አለሁ። የራሴ ልጅ ምዕራፍ እንኳን ቤቴ በትንደው ጫፍ ላይ ነች። ምን ታድርግ? እሺ እኔ ምን እንዳደርግልህ ነው የምትፈልገው? ምን አይነት ህይወት ውስጥ ነው የገባሁት? ዛሬ ደግሞ በጣም ትልቅ ስራ ነው ያለብን። መጀመሪያ ራስህን አረጋጋ። ይሄ ድል ደግሞ ሊያመልጠን አይገባም። ስሚ፣ ይቅርታ አድርጊልኝ። አንቺ ግን ምንም አልተሰማሽ? እያንዳንዱን ነገር ደግሞ አስቤበት ስለሆነ ያደረኩት እኔ ደግሞ አይቆጨኝም። ንገሪኝ፣ ምን እያልሽ እንደሆነ ገብቶሻል? የማላደርገውን ነገር አላወራም። ዛሬ ደግሞ በጣም ነው ያማረው። የምትፈልግ ከሆነ ላስደስትህ እችላለሁ። እኔ ብቻዬን መሆን እፈልጋለሁ። አንተ አይደብርሽም? ገብቶሻል ማለት አንተ ይደብራል። የሆነ ነገር መፍጠር አለብን። የሆነ ነገር አላውቅም፣ ግን የሆነ ነገር መፍጠር አለብን። ተፍተፍም ብለን ተፍተፍም ብቻችን ልጅ እንዲደብራት ነው ያልኩት። አታስብ፣ ዛሬ ቀኑ የኛ ነው እንዳታስብ እኮ አልኩት። ምንድነው እንደዚህ መጨነቅ ማሰብ ምናምን? ግን ገብቶሻል አይደል? እንዴት እንደምታመጥ ምንድን ነው?
የውላ ላይክም ነበር። አረ እንደዛ ነው። ይኸውልሽ በቤተሰብ የቀረነው እኔና አንቺ ብቻ እኮ ማንም የለም። ቆይ እስቲ ስታይኝ የዘራ ሀረጋችን ምንም የማያሳስበኝ ሰው ነው የሚመስልሽ? ያረ የማንን አንጀት ለመብላት ነው? እና ዛሬ እኮ ለዛ ተፈላል የሆነ ነገር ምን ዘርፈሽ ነው? ቆይ እባክህ ምንጩን አትጠይቀኝ፣ ዝም ብለህ ጠጣ። ማርት መሀላዊ ነገረን። አንቺ ደግሞ የተማርሽውን ያነበብሽውን እውቀትሽን አታውሪ። ከእኛ ጋር ስታወሪ ይልሽ እንደወረደ እርጥብ እውቀትሽ ልሽ ዝም ብለሽ እንዲህ አታድርጋ። ማርቲ እኔ እንደተናገርሽው ፍቅሬ ብቻ እንዳትናገሪ። አንቺ ደግሞ እሱ ራሱ ምን ያውቃል? እርጥብ አይደል እንዴ? ነጭ ወረቀት እኮ ነው። እስኪ ምን የሚያውቀው ነገር አለ? አንቺ ግን ይሄ አብሮ ማደግ አያከባብርም የሚባለው ነገር እየተገባሽ ነው አለ። ይኸውላችሁ አሁን ጨዋታችንን እንቀይር። እስኪ ድራፍት የሚጠጡ ምናምን ወሬ ያምጡ። ምንድን ነው እንዴ? ምንድነው እንደዚህ ፈገግ ማለት?
ስማ ዛሬ አንድ ስራ አለብን እና መዘጋጀት አለብን። እሺ ግን ምንድነው ስራ? እሱ ይነገራል። እሱም አይቀርም። ያኔ አንድ ነገር ላስቸግረን። አሁንም ትወደኛለህ ምናምን ልትይኝ እንዳይሆን ገብቶሻል? ይኸውልሽ እኔ ያለ አንቺን ያለ ማፍቀር ምንም ስራ የለኝም እና ደግመሽ እንዳትጠይቅኝሽ። አልጠይቅህም፣ ግን አንድ ነገር ጠይቅሃለሁ። እኔ አንቺ ምን ጥለሽ ብትሄጂ እንዳይሆን ገብቶሻል? ጥለሽን ብቻ አትሄጂ። በቃ የሆነ መላ ፈልገን ተፍ ብለን ምናምን የራሳችን የሆነ ነገር እንከፍታለን። ገባሽ? ጥለሽን ግን እንዳትሄጂ። የትም ጥያለሁ፣ ግን ደግሞ አብረን እንድንሄድ እፈልጋለሁ። ከአንቺ ጋር ከሆነ ሲኦል ራሱ ለእኔ ገነት ነው። በቃ ሲኦል ራሱ ፍቅር ምናምን የሚባል ነገር የለም። ብቻ ከአንቺ ጋር አንቺ ያለሽበት ቦታ ይሁን እንጂ እኔ የትም እሄዳለሁ ከአንቺ ጋር። የምንሄደው ደግሞ ሁለታችንም በደስታ ወደምንኖርበት። እንዴ ፍቅር እዚህ ቦታ ደስተኛ አይደለሽም እንዴ? ኧረ እንደሱ አይደለም። አውቃለሁ አባትሽ ለእኔ ጥሩ ነገር የለው። ደግሞም እውነቱን ነው። እኔ ዱርዬ ነኝ፣ ሱሰኛ ነኝ። ይህን ደግሞ እኔም አውቃለሁ። ከአባቴ ጋር እንደማንነጋገር ታውቃለህ ሳሚ። ስለዚህ አብረን መኖር ካለብን ከሀገር ወጥተን መኖር አለብን። እኮ ቢሆን ደስ ይለኛል፣ ግን ያለሁበትን ሁኔታ ታውቂ የለ። ከሁሉም ነገር ይስተካከላል። ወይኔ መሳፍንት ወይኔ አሁን ስለማሳጨግ ምንድን ነው የምታመጣው ለውጥ? ምን አለ ዝም ብትይ ምን አለበት? እኔ ዝም አልኩኝ አላልኩኝ ምን የሚመጣ ለውጥ አለ? አንቺ ነሽ ለዚህ ሁሉ ተጠያቂ አንቺ ነሽ። ይኸው ዛሬ አደረች፣ ነገስ ምን እንደሚመጣ ምን ታውቂያለሽ? ድሮም እድሌ ነው። በመጥፎ እንጂ በደግ ተነስቼ አላውቅም። እድሌ ነው? ለምንድን ነው በእድል የምታሳብቢው? ምንድን ነው እድል ማለት? ቆይ እኔ ምን ላድርግ አሁን? ወይ ምን እንዳደርግ ነው? እኔ ምን አድርጌ ነው የምትለኝ አሁን? አላውቅም። ታዲያ አንተ የማታውቀውን ነገር እኔ ምን እንዳደርግ ነው የምትጠብቀው? ፍሬንድ ምን እያሰብሽ ነው? ስሚ እስኪ ከዚያ ጋር እንዴት እንደምንወጣ አስቢ። እውነት በይኝ። ማለትማ እኔ ከሀገሬ ላይ እንዴት መኖር እንዳለብኝ እንጂ እንዴት መውጣት እንዳለብኝ አስቤው ስለማላውቅ ነው። ኧረ ተይ አንቺ ዋላ አይነሽ ቀይ ቀበሮ። ይኸውልሽ እዚህ እንደዚህ ተቀምጠሽ የምትስቢው አየር በሰው ሀገር የሰማይ ያክል ይርቅብሻል። ምዕራፍ እኔ ሰርቼ ለመለወጥ እድሜን በሰው ሀገር ነው የጨረስኩት። አባቴ ከመሞቱ በፊት ለሳሚ አባት አደራ ብሎት ነው የሞተው እና የአባቴን ስም ለማቆየት ለማስጠራትና እኔም ሰርቼ ራሴን ለመለወጥ በሰው ሀገር ተንከራተትኩ። ግን አልሆነም። ሱስ ነው ይዤ የመጣሁት። ይባስ ብሎ ደግሞ አባቴ ያስቀምጠልኝ ነገር ሁሉ አጣሁ እና ለዚህ ነው እኔ የሰው ሀገር ማልነኝ። ለዚህ ነው እኔ ስደትን የማልፈልገው። ይልቅ የትንሽ ምኞት ትተሽ ከሀገር እንዴት እንደምንወጣ አስቢ። እኔ ትንሽ ሀሳብ ማሰብ አልፈልግም።
ትንሽ ሀሳብ ምን እንደሆነ የምታውቂ አይመስለኝም። ይልቅ ሌላ ጨዋታ የለሽም? ከዚህ ባሰ ጨዋታ አለ? ምንድን ነው ቆይ አንቺ አላማሽ? አላማዬ አለ አይደል? ዝም ብሎ አላማ ሳይኖራቸው ከሚኖሩ ሰዎች ውስጥ አንዷ ነኝ። ወሬ አለብሽ በእናትሽ። ወደ ልትሄድ ነው? ስራ ቦታ ደርሼ ነበር። ምን አይነት አለባበስ ነው ደግሞ ዛሬ? ኧረ ቀይረው። ምን ሆነብሽ? በሸሚዝ ይሁን በቃ በዚህን አድርጌ ነው የምሄደው። እሺ ኮት ደረበበት። አልፈለኩም። ኮት አጣል ደረበበት። አልፈለኩም ማልኩሽ። ካደረችበት ተመልሳ ስትመጣ ደውይልኝ። እኔ መስሪያ ቤት ሄጄ ሁሉንም ነገር አስፈጽሜ እመጣለሁ። እሺ ግን ኮት ደረብ ደስ ይለኛል። አልፈለኩም በቃ ምንም እኮ አልሆነ። ምን ሆነ? ያው እሺ ምን ነው በቃ እንዳልኩሽ ግን አድርጌሽ በጊዜ ነው እንጠብቀዋለን። አረቀስ በል ቶሎ እመጣለሁ አልኩሽ። ስላልሰማሽ ማለት እንደራደርበታለን ማለት ምን አስበሽ ነው? ሳሚዬ ከዚህ ሀገር መውጣት አለብን። ከዚህ ተረጋጋሚና አሰልቺ ህይወት መውጣት አለብን። ኧረ ማፊ እቺን ላፕቶፕ ብንፖሽራት ማለት ነው ለቀንም አትበቃ የት ልትወስደን ነው? እንደውም ጠሮብኝ ነበር። ባይሆን የሆነ ነገር እናርጋትና ቀናችንን ቀና አድርገን እንዋል። ፍቅር እስኪ ተረጋጋ፣ ረጋ በል። ምን ነው ችግር አለ? አንተ እስካለ ችግር የለም። እኔ አንቺን ትቼ የት ልሄድ ብለሽ? ሁሌ ከጎንሽ ነኝ እኮ። እንደውም እኔ እፈራለሁ። ወንድ ልጅ አይደለ? ለምን ትፈራለህ? የወንድ ልጅ ድፍረት የማያስቀረው ይዘኝ። ኧረ እውነት በል እስኪ ተይዘህ ሞታል። ፍቅር ይዞኛል። አንተ እስከዛሬ ምን ነበር የያዘ? ፍቅር ወሬኛ። ይልቅ ቀልዱን ትተን እቃውን ምን እናድርግ? እቃውን እንደራደርበታለን። ምንድን ነው እንደራደርበት? እሱን ለኔ ተው። ሄሎ አቶ ሳሙኤል፣ ዶክመንት ይዤ እየመጣው ነው። ቢሮ ይጠብቁኝ። እሺ፣ ይጠብቁኝ።
ይዤ እመጣለሁ። ቢሮ ይጠብቁኝ። እሺ። ውዴ ላፕቶፑን አይተሻል? አረ እዚህ ጋር ነበረ። አላነሳሽውም? ራሴ እኮ ነው ያስቀመጥኩት። እዚህ ጋር አስቀምጨው ነበረ። እንዴ ቆይ ምዕራፍ መታ ነበር? አንቺን እኮ ነው የምልሽ። ምዕራፍ መታ ነበር ወይ? ራሷ ነች የወሰደችው እኮ። ቆይ እስኪ ንገሪኝ። አንቺ የት ነበርሽ? ቤቱን ጥለሽ የት ሄደሽ ነው? ሳም በእናትህ ልሂድና አንዱን ተፋልጬ ልምጣ። የሆነ መላ ነገር ይዤ ልምጣ። ልሂድና ቆይ ማፊ ትምጣና የሆነ ነገር እንፈጥራለን። እኔ የምልሽ ላፕቶፑን እንቡሸው እንዴ? ደስ ይለኛል። በቃ ማፊ ትምጣና የሆነ ጀለስ አለ ምናምን እንቀባበለዋለን። እሺ እኔ ምነው ግን ምዕራፍ እንዳትቀውጠው እሷ ለኔ ታያት እቅፍ ሳረጋት ትረሳዋለች። ይሁን አሰጣጥማ ሰጥታታል። እንዲህ ክንፍ አውጥታ የምትበርልክ ምን እሰጣታለሁ? ያለኝን አንድ ነገር ነው የሰጠኋት። ምን አለክና ምን አለከኛ የተደበቀ? ይኸውልሽ አንቺ የማታውቂውን ነገር ነው የሰጠኋት። እሱም ልቤን ነው በቃ። ሌላ ምን የምሰጣት ነገር አለኝ? እና እንደዛ በቃ ሂጂና አሁን አምጪ። በቃ ልሂድና እንትን ልበለው አይሻል? በቃ እሺ መጪ ጠፋ ማለት ወደኋላ 14 እና 15 ዓመት መመለስ ማለት ነው። ህይወቴ ሁሉ ተመሰቃቀለ ማለት ነው። እኔ ደግሞ ህይወቴ እንዲመሰቃቀል አልፈልግም። ቶሎ ፖሊስ ጋር ደውይና አንድ ነገር አድርጊ። ቶሎ በይ። በቃ ትጨነቅ። ምን ነበር? ፈልጌሽ ነበረ። በምን ጉዳይ? እኔና አንቺን የሚያገናኘን ጉዳይ አለ? አዎ አንድ ነገር ያገናኘናል። በዛ ጉዳይ እንድናወራ ነበረ። እሺ ምንድን ነው የፈለግሽው? ለምን ምሳ እየበላን አናወራ? አቤት እስኪ ድገሚው። እንዴ ምን ችግር አለው? ምሳ እየበላን እኮ እናወራ ነው ያልኩሽ። ላስብበት። ይሄ እኮ ምንም ማሰብ ምናምን የሚያስፈልገው ነገር አይደለም ማርታ። እንሂድና ምሳ እየበላን እናወራ። እኔ የምለው ቆይ ማናት ማርታ ሙሰኛ ናት ያለሽ? አንቺ ካለ ሙስና ማውራት አትችይም ነው? እንደዚህ ብለሽ ስታይ ምናምን ሙሰኛ መስልሻለሁ? ብዙ አታድክሚ ማርቲ። አረ ፍሬ እንዳትሽኮርበቢ። ምን ሆነሽ ነው? እሺ በቃ ነይ እንሂድ አሁን። እሺ ግን ቶሎ ነው እሺ የምመለሰው? አዎ ነይ እየበላን እናወራለን። እንዴት ማለት? ለነገሮች በጣም ተቸኩያለሽ ብዬ ነው። ምን መጣ? ምን ነበር አልኩሽ? አይ ለነገሮች ተቸኩያለሽ ብዬ ነው። አዎ ችኩል ነኝ። የሚገርምሽ ነገር አሁን በልማት ምክንያት ሰፈሩ ፈርሶ ተበታትነን ነው እንጂ የሰፈራችን ሰዎች ማን እንደሚሉ ታውቂያለሽ? ሚጥሚጣ ነበር የሚሉት። እንዲያውም ትየምረትማ ማን እንደምትለኝ ታውቂያለሽ? ሆዷ አይቋጠር ትለኛለች። በጣም ሳበሳጫትና ሳናዳት ደግሞ አንቺ ሂጂ ጥፍጥሬ ራን በቃ ገልቱ ማሰድበኝ ነገር የላትም። አይ ትየምረት ምርጥ ሰው ነች ብታይ። እኔ ልጅ ሰፈራችን ብታዩ እንዴት እንደምትወድ በእውነት ሰፈራችን አይቶ የማይወድ አንድ ሰው የለም ነበር። ማለቴ የሆነ ጊዜ ላይ የሆኑ ሰዎች ይዘውኝ ነበረ
ማግስት ከውጭ የሰፈራችን ልጅ መጥቶ ማለት ነው ከነሱ ጋር አስጠጣምሽ ጠገብ ቪዲዮ ወደ ቤት ስገባ ከዛ አልሻለሁ ይዘውኝ የታሳድሩኝ የትጣሉ ምንም ማውቀው ነገር አልነበረም። ከዛ በማግስቱ ስነቃ ራሴን የታገኙት ጎርደሚ ወንዝ ታውቂዋለሽ? ጎርደሚ ወንዝ የሚባላል እዛ። ከዛን ቀን ጀምሮ ይውጭ እፈራለሁ። ከዛ በኋላ ማለት እፈራለሁ በቃ እንጂ ነገር አላወራም። ለምን እንደታውቂያለሽ? የሆነ ነገር ገብቶሻል? የሆነ ነገር የቀበሩብኝ የማወራውን ብቻ ሳይሆን የማደርገውን ነገር የሚያውቁበት የሆነ ነገር የቀበሩብኝ የሚሰጡኝ እፈራለሁ። ከዛን ጊዜ ጀምሮ እንዴ ዶሬ አላወራም። ያው አለ አይደል ስለምፈራ ማለት ነው እየፈራሁ ገብቶሻል? ተረተሽኛል። አዎ እንደዛ ነው። አንቺ እንደዚህ ታወሪያለሽ እንዴ? አይ እኔ እኮ ምን መሰለሽ እንደዚህ አላወራም። አንዳንዴ ብቻ ሰፈር ጮክ ብዬ አወራለሁ። አንዳንዴ ጮክ ብዬ ማታ ማታ በተለይ ጮክ ብዬ አወራለሁ። ከዛ ውጭ እኔ አላወራም። ስትጠጪ ነው የምታወሪው? እኔ መጠጥ እኮ አልጠጣም። ግን ይኸውልሽ ያችን ቅጠሏን ትንሽ ቀንጠስ ቀንጠስ ቅጠሏን ብቻ ከዛ ውጭ ግን እንዴ አንቺ ምንድን ነው የምታስለፈልፊኝ? ምንድን ነው እያስወራሽኝ ያለሽው? እኔ እኮ ምንም አላወራሁሽም። ራስሽ እያወራሽ ያለሽው። እኔም ሳልጋብዝሽ ነው ያልኩሽ። በቃ አመሰግናለሁ። ጨረስኩ። አሁን መሄድ እችላለሁ? ማርታ፣ እኔ አሁን አንድ ነገር እንድረጂ ስለፈለኩኝ ያገኘሁሽ። ይኸውልሽ ብቻ ምዕራፍንና ሳሚን አለያይ ልትይኝ ብቻ እንዳይሆን። ይኸውልሽ እኔ እናት ማን ነበር ስም ያልሽኝ? ሰናይት ነው? አዎ የኔ እናት። ሁለቱ ካለ ድንበር ነው የተጣበቁት። እሺ ቢላዋ እንኳን ልክተት ብትይ ቀዳት አታገኝም። ሁለቱም ማለያየት አይቻልም። ይሄ ኧረ እንደሱ አይደለም። እሺ እንዴት ነበር? እኔ በፍቅራቸው መሀል ጣልቃ መግባት አልፈለኩም። የተሻለ ህይወት እንዲኖራቸው ስለምፈልግ ነው። ይህ ደግሞ የእናቷም የአባቷን ፍላጎት ነው። ቆይ እኔ የምልሽ ሳሚ እኮ ልብ እንጂ ገንዘብ የለውም። እኔ የምልሽ ታዲያ አንቺ ምን ጥልቅ አደረገሽ? ፋዘሯ ያናግረው ነው ይሄን ከሰራሽ እንዴት ነው ደሞዝ ምናምን ይጨመርልሻል ተብለሻል? እሷም የሚያፈቅራት ከሆነ እኮ ብር አምጣ ተባለ። ምን አስጨነቀው? ቆይ በዛ ላይ ደግሞ አሁን አባቷ ብስጭት ላይ ነው ያለው። ችግር ከመፈጠሩ በፊት ኧረ እባክሽ እንዴት ነው ፋዘር አደርግ ነው እንዴ አጣርቶ ያስረው? ማርታ ዝም ብለሽ አፍሽን ትከፍቻለሽ እንዴ? በዚህ ሰዓት እኮ ስላለፈው ስርዓት ማውራት አይቻልም እንዴ? ችግር ላይ እኮ ነው ያለ ነው። ያስቀጣናል። ዝም ብዬ አፌን ነው የምከፍተው። ችግር አለብኝ በጣም። ማርታ ኧረ ወደ ቁም ነገሩ እንግባ። ይኸውልሽ እኔ እናት በእነሱ ዙሪያ ምንም እናወራው ቁም ነገር የለንም። እሺ አንቺ ምን ሆነሽ ነው? አለያያቸው እኮ አይደለም የምልሽ። እና ምንድን ነው የፈለግሽው? ቆይ እኔ እኮ አለያያቸው አላልኩሽም። እኔ የምፈልገው አብረው እንዲሆኑ ፈልጋለሁ። ግን አብረው እንዲሆኑ እኔ እሱን መከታተል አለብኝ። አንቺ ደግሞ ይሄን ልታግዥኝ ይገባል። እሺ ጨርሰሻል? ልሂድ? ይኸውልሽ ማርታ ምዕራፍ ላፕቶፕ ይዛ ጠፍታለች። ላፕቶፕ ላይ ደግሞ በጣም አስፈላጊ ፋይል አለው። እኔ አሁን የሚፈልገው እሱን ለማግኘት እንድታግዥኝ ነው። የሚያስፈልገውን ነገር ደግሞ እኔ መክፈል እችላለሁ። በጣም የምትገርም ሴት ነሽ። እቅማለሁ ምናምን ስልሽ የወረድኩ ሴት ነው አድርገሽ አሰብሽኝ። ይኸውልሽ አይደለም እዚህ ደጃችሁ ላይ እኔ ማለት አረብ ሀገር ጥርሴን ነቅዬ የመጣው ሴት ነሽ። ገብቶሻል? በጣም ታሳፍሪያለሽ። ምን ትመስላለች? እቺ እንኳን የጠፋ ዕቃ ልታገኝልኝ ለራሷም የጠፋች ነች። እናት ሂሳብ አምጪልኝ እስቲ።
ከዚህ በኋላ ድጋሚ አልናገርሽ። ለመጨረሻ ጊዜ ነው የምናገርሽ። ይኸውልሽ ምናልባት የተሳሳተ እርምጃ እንዳልወስድ ጥንቃቄ እያደረግኩ ነው። ተራ ላፕቶፕ የጠፋኝ መስሎሽ ከሆነ ተሳስተሻል። ይኸውልሽ ፕሮጀክቴ በአጠቃላይ ፋይል ያለው እዛ ውስጥ ነው። ይሄ ፕሮጀክት ጠፋ ማለት 10-15 ዓመት ወደኋላ ነው የምመለሰው። እየሰማሽኝ ነው? ነገሮች መጥፎ ደረጃ ከመድረሳቸው በፊት እንደ እናትና እንደ ልጅ አውርታችሁ ላፕቶፑን አስመለሽ። ይኸውልሽ ካልሆነ ግን የማደርገውን ነገር አደርጋለሁ። ያልኩሽን ከልብሽ እንደሰማሽ ተስፋ አደርጋለሁ። እስካሁንም ዝም ያልኩት ከአንቺ አይን እምባ ላለማየት ነው። ምን እያልከኝ ነው? እኔ ከአንተ ሌላ ማን አለኝ? ምን አለኝ? እኔ ከአንተ ውጭስ ማንን አውቃለሁ? እየነገርኩሽ ያለው የእናትነት አንጀትሽ ነገሮችን እንዳያበላሽ ነው። ፍቅር አላመረብኝም ቲሸርት። ኧረ አንቺ ልጅ እባክሽ፣ ይሄ እኮ ሲጋራ ይሸትሻል። ፎንታ ደግሞ እሱ መች አልኩ አያምርብኝ። እሱማ ፏን ያልሽው እቅፍ አድርገኝ እስኪ እዚህ ጋር ፈገግ ብለህ ጠይቅ። ይኸውልሽ ድመት በቃ እምቢያልሽኛል። የልብሶችን እየወሰድሽ እዛ እንትን ማለት ነው። ችግር ያለ ተማልኩኝ። ሲጋራ ነው የሚሸተው። ስንቱ እኔ ልከማረ ምን ልትሰሪ ነው የመጣሽው? ማርታ ቤት ውስጥ ችግር ተፈጥሯል። የምን ችግር? እርዳታሽ በጣም ነው የሚያስፈልገኝ። ምን ላድርግልሽ? የአቶ መሳፍንት ላፕቶፕ ነው የጠፋው። ላፕቶፑ ደግሞ ለድርጅቱና ለቤተሰቡ ያስፈልገዋል። እንዴ ላፕቶፑ ፋዘር ነው እንዴ? ልንድረው ነበር እኮ። መዳር ማለት ልንሸጠው ነው። በፈጣሪ ስም ማርታ እንደዚህማ አታረጉ። በጣም እኮ የሚያስፈልገው። እኔ አላውቅም። አንቺ ብቻ እቃውን ለእኔ ስጭኝ፣ እኔ እከፍላለሁ። እኔ አይመለከተኝም። እሺ ምዕራፍ የት ነው ያለችው? አላውቅም። እሷን ጠይቂያት። ማርታ ለምንድን ነው ያልገባሽ? እርዳታሽን እኮ ነው እየጠየቅኩ ያለሁት። የሚከፈለውን ብር እንዳለ እኔ ልሰጥሽ እችላለሁ። ይኸውልሽ እኔ አላውቅም አልኩሽ። አላውቅም። እርዳታሽን እኮ ነው እየጠየቅኩ ያለሁት። እንደ ያነቅሽኝ እኮ ነው። አዎ ተናገሪ። አላውቅም አልኩሽ። አላውቅም። አታውቂም? አዎ አላውቅም። አታውቂም? ፖሊስ ይዤ ስመጣ መቼ እንደተሰረቀ
የት እንዳለ ታወጫታለሽ። እሺ የደወሉላቸው ደንበኛ ስልክ አይመልስም። የደወሉላቸው ደንበኛ ስልክ አይመልስም። በጣም ነው የማፈቅርሽ የኔ አባት። እኔም ግን ዱርዬ ስለምመስልሽ የማፈቅርሽ አይመስልሽም? እኔ መች እንደዛ አልኩ? እንደዛ አትበል። እምሬን ነው። በቃ አንቺ ብቻ የምትወጂኝ የምታፈቅሪኝ ነው የሚመስልሽ። የራሴ መንገድ ስላለብኝ ነው። ፍቅር አንድ ቀን የራሳችን ህይወት ይኖረናል፣ የራሳችን ልጆች ይኖሩናል። ያጣነውን ነገር ሁሉ እናገኛለን አንድ ቀን። እንዴ ቆይ እንጂ አንዴ፣ በእርጅና ዘመናችን ምን ልናወራ ነው አሁን ጨርሰሽው? አሁን ተነስና ወደ ስራ እንሂድ። በእርምጃዎቹ ሁሉ የኔን ቃል ጠብቅ። ስደውልልህ ውጣ። ምንድን ነው? ምዕራፍ ሄደች። የት? አላወኩም። ላፕቶፕ ይዛውን ሄደችው። ምን ሊድረው ነው? ምንድን ነው የምታወሪው? አይደለም ሰው ከአባቷ መስሪያ ቤት የምትሰራው ልጅ አግኝቻት ነበረ እና የታለች ስትለኝ አላውቅም አልኳት። ካላወቅሽ ፖሊሶች ሲመጣ ታውቅሻል ብላ በጣም በፍጥነት ነው የሄደችው። እንዴት አንቺ ልታውቅሽ ቻለች? እኔ ምን አውቃለሁ? እሷን ጠይቃት። ደግሞስ እኔ ምን አውቃለሁ? እሷን ጠይቃት። ደግሞ በሞሳድ የምታውቀኝ ትችላለች እንዴ? ሞሳድ ግን ምንድን ነው? ተሳሳትኩ እንዴ? ሰውየው በራሱ አልሳካ ሲለው በሌላ ሰው የለያየን መጣ ማለት ነው። ሰው እንደዛ ግን አይመስለኝም። ላፕቶፑ በጣም ያስፈልጋቸዋል። ስለዚህ ምዕራፍን ትወዳታለህ አይደል? በቃ ላፕቶፑን እንመልስላቸው። እኔ እንደዚህ አይነት ነገር ያገባኝ። እሺ ምን እናድርግ? ቆይ ያልገባኝ ነገር አንቺ እንዴት ልታውቅሽ ቻለች? የሆነ ቀን ከምዕራፍ ጋር አለኝ። እሺ ይኸውልሽ፣ አንቺ ከዚህ የትም ንቅንቅ እንዳትሽ፣ እኔ ደርሼ እመጣለሁ። የት? የደወሉላቸው ደንበኛ ስልክ አይመልስም።
የደወሉላቸው ደንበኛ ስልክ አይመልስም። አስቸገርኩህ አይደል? ምን ታስቸግሪኛለሽ? ብቻ የትናንትናው የተለየ ነበር። እንዴ ደግሞ እኮ እንደ ኃይለኛ ጠጪ ከድራፍቱም ከምኑም ቀላቅለሽ እኮ ነው እንደዚህ ዝልፍልፍ ያልሽው። በእናትህ ማሚ አናዳኝ ስለነበርኩ ሆዱን ስለነበር ነው እንደዚህ የጠጣሁት። በጣም ይቅር። ችግር የለውም። ስትጠጪ ግን በጣም ነው የምታምሪው። ወተቱስ? ከወተቱ እኮ የምራት ሽሮ ፍትፍት ይሻላታል ብዬ ነው። ኧረ እኔ ምግብ አልፈልግም። እንዴ በጣም ምርጥ ሽሮ ፍትፍት ነው። አይ ይቅርብኝ፣ አልፈልግም። ብይ፣ የራስሽ ጉዳይ። ስማ ሰው እኔ እናንተ ግን እንዴት ነው ወተንችን ግማሽ እንጂ አንጎትት። አረ ተረጋጊ። ቆይ ገና እኮ አልነጋም። ምንድን ነው እንደዚህ የሚያጣድፍሽ? የራሳችሁ ጉዳይ። እኔ ልላችሁ ማቲ፣ ስራችንን ዛሬ እንጀምራለን። የተሰጠሽን ኃላፊነት በአግባቡ ትወጫለሽ። ፍቅር፣ አንተም እንደዛ። ይሄን ብር እጃችን እስኪገባ ድረስ መከፈል ያለበት መስዋዕትነት በሙሉ መከፈል አለበት። ግን በቢስ ብንቀባበለው አይሻል? እንቀበለዋለን እኮ ነገር ግን ህይወታችንን የሚለውጥ ገንዘብ ልናገኝ አንችልም። ተረዳሽ? ሰው እንዴት ነው ነገር ዞሮ ይከራል አይመስልም? ይመስለኛል። ፍቅር፣ እኔ የምላችሁን ብቻ ነው የምታደርጉት። ግን ልምድ አለሽ? አነጋገራችሁ፣ እንቅስቃሴያችሁ፣ ሁሉ ነገር የተቆጠበ መሆን አለበት። በተቻላችሁት መጠን በምልክት ለመግባባት ሞክሩ። ልምድ ያላችሁ ማፊያዎች መምሰል አለባችሁ። ገባችሁ? ተግባብተናል። ግን ምን ፍቅር? እያወራን ያለነው እኮ ህይወታችንን ስለመለወጥ ነው። ህይወታችንን ስለሚለውጠው ገንዘብ ነው እያወራን ያለነው። ሳምዬ፣ እንድትፈራ አልፈልግም። ምንም አይነት ፍርሃት ላይ አልፈልግም። ጀግና እንድትሆን ነው የምፈልገው። እሺ? አደራ። አንቺ ከጎኔ ካለሽ እኔ በጣም ጀግና ነው። እሺ? እሺ? ነገር እናልፋለን። ሄሎ፣ አዎ መሳፍንት ነኝ። ምን? ላፕቶፑ? እሺ፣ የት ነህ? የት ነህ? ያለበት እመጣለሁ። የምትፈልገውንም ነገር አደርጋለሁ። ይኸውልህ እኔ የሆነ ቦታ እጠቁምሃለሁ። ከዛ መተህ ፋይሉን መውሰድ ትችላለህ። ግን ፖሊስ ምናምን የምትል ከሆነ ግን ፋይልን እንዳለ ነው ማጠፋለህ። ተግባባን? እሺ፣ እሺ። ኧረ
ምን በወጣኝ? አይ ይዤ አልመጣም። እንኳን ፖሊስ ይዤ ልመጣ መኪናዬን እራሱ ይዤ አልመጣም። እኔ ይሄን ነገር የማደርገው በቅንነት ነው እንጂ እኔ ሌባ ሆኜ ወይ ደግሞ ዘራፊ ሆኜ ምናምን አይደለም። ተረድተኛል አይደለ? እንግዲህ በራስ ላይ ነው የምትወስነው ይሄን ውሳኔ። እንዳልኩ ብቻ አድርግ። እኔ ቦታ እጠቁምሃለሁ። እሺ፣ መጣሁ። ወይኔ ፍቅር ምን አደረክ? እኔ በታዘዝኩት መሰረት አድርጌያለሁ። ቀጣይ ምን ማድረግ እንዳለብን ደውዬ እነግርሃለሁ። እስከዛ ከሰፈር እንዳትወጣ። እንዴ አንገናኝም እንዴ? አረ እንገናኛለን፣ እንዳይዙም ብዬ ነው። ፖሊስ ምናምን ሊያመጣ እንዳይሆን። አረ እንደዛ ሳያደርግም አታስብ። ይልቅ ቀጣዩን ስቴፕ ደውዬ እነግርሃለሁ። እሺ ቻው። ደወልሽ እንዴ? አልደወልኩም። ምን አዲስ ነገር አለ? እንዳትደውይ፣ ላፕቶፑ የገዛው ሰውዬ እኔ ጋር ነው ብሎኛል። በጣም ደስ የሚለው። በጣም አየሽ፣ እሷ ክፉ ብታስብም እንደዚህ አይነት ደግሞ ደጋግ ሰዎች አሉ። እመጣለሁ፣ እዚሁ ጠብቂኝ፣ እደውልልሻለሁ። ልምጣ፣ አብሬክ ልከተልህ። ልምጣ። አትከተይም፣ ችግር የለውም። መጣሁ። እሺ። እንዴት ነው በስሏል? ሰውየው ግን ላፕቶፕ ውስጥ ምን ቢኖር ነው እንደዚህ ሰፍ ብሎ የሚመጣው? አንተ ደግሞ እሱን የተማሩትን ጠይቃቸው። እኔ ግን ምንም አልተመቸኝ። ማፊ ግግም ስላለች ነው እንጂ። ይኸውልህ አንዳንዴ ለመኖር የግድ ልታደርጋቸው የሚገቡ ነገሮች አሉ። አንቺ ቆይ ይሄንን ቃል ከየት ነው ያመጣሽው? እባክህ እሱ በኋላ ይነገራል። አሁን ተነስ እንሂድ። ሄሎ። እዛው ጋር ነኝ። ቦታ ቀይሬያለሁ። እሺ እኮ ንገረኝ፣ የቱ ጋር ነው? እሺ ዞር ብሎ አይ ኮባዎቹ ጋር አላልከኝም? ኮባው ጋር እኮ ነው ያለሁት። አሉ ሁለት መኪና። ዙር ወደዛ። አረ ማንም የለም፣ ብቻዬን ነኝ የመጣሁት። ከአንድ ስትዞር አንድ ግቢ አለ፣ ከዛ በኋላ እሺ መጣሁ። ሄሎ። እየደረስኩ ነው። እሺ ደርሻለሁ እኮ አልኩ። እሺ እነዚህ ሰዎች ምን አይነት ናቸው? ሄሎ፣ ወደ አስፋልት እኮ ውጣ አልከኝ። ወደ አስፋልት ወጣሁኝ፣ እንደገና ደግሞ ተመለስኩኝ። ምንድን ነው የምትፈልገውን ነገር ንገረኝ። ምን ያህል ብር? ሄሎ ወንድሜ፣ ወይ እንዴት ዋልክ? መሳፍንት ደውሎልህ ነበር እንዴ? ወንድሜ እባክህ ወንድሜ፣ ቤተሰቤ ጉድ ሆኗል። እባክህን ድረስልኝ ወንድሜ፣ እባክህን የእናቴ ልጅ። አሁን አልነግርህም፣ በስልክ የሚነገር አይደለም።
የት ነው ያለው? ቅርብ ና፣ ቶሎ ናልኝ፣ እቤት ናልኝ። እናቴ ልጅ እባክህ ቶሎ ና እባክህ። እኔ ወንድም ቤተሰቤ ሁሉ አደጋ ላይ ነው ያለው። እሺ ወንድም፣ እሺ ቶሎ ናልኝ ቤት። እሺ ተመስገን አምላኬ። በቃ ላኪልኝ። እሺ እሺ፣ እየጠበኩሽ ነው። በቃ አስፋልቱ ዳር አለው። እሺ እሺ አልኩኝ። እሺ እኔ ምንም የማውቀው ነገር የለም። ምን አድርገውት ይሆን? ወይኔ ምን አድርገውት ይሆን? እንደው ምን ልሆንልህ? እባክህ ወንድም የሆነ ነገር አድርግ። እስኪ ተረጋጊና እንነጋገር። እኔ ምንም መረጋጋት አልችልም። አሁን መፍትሄ ብቻ አምጣ ወንድሜ፣ እባክህ መፍትሄ አምጣ። የሆነ ነገር በላይ የጠየቁት እኮ ቀላል ብር አይደለም። 4 ሚሊዮን ብር እኮ ነው የጠየቁት። ይህን ብር ለማምጣት ደግሞ ቀን ያስፈልጋል፣ ጊዜ ያስፈልጋል። በአንድ የሚሆን ነገር እኮ አይደለም። እባክህ ወንድሜ የዛሬም ብቻ ከጉዳት እባክህ ወንድሜ የሆነ ነገር አድርግ እባክህ። እናቴ ልጅ እሺ በቃ አንቺ ተረጋጊና እኔ የሆነ መፍትሄ ይፈልጋል። እባክህ ወንድሜ ከጉዳት ባለቤቴን ወደ ቤት መልስልኝ እባክህ ወንድሜ። እሺ ተረጋጊ፣ ተረጋጊ። በቃ በማልቀስ የሚሆን ነገር እኮ የለም። ጨነቀኝ እኮ በቃ አትልቅሽ። አሁን በልቅሶ የሚሆን ነገር የለም። ተረጋጊና አንቺ ቁጭ በይ። እኔ የሚሆን ነገር አስተካክላለሁ። እዚህ አትልቅሽ። ተረጋግተሽ ጠብቂ። አታልቅሽ እያልኩሽ ነው። ስላለቀሽ የሚመጣ መፍትሄ አለ እንዴ? በቃ ዝም በያ። እኔ የሚሆነው ነገር አድርጋለሁ አልኩሽ። እሺ በቃ ዝም በያ። ምን እንድናወራ ፈልጌ ነበር። የጨረሰ መሰለኝ ስለሱ። አይ ግን አስበበት። ለምን አስበበት ትለኛለህ? ነገርኩህ እኮ ይህንን ሁሉ ሚሊዮን ብር አውጥቶ አንተን ስራ ማስጀመር አይቻልም። ከዚህ በፊት ያደረግከው ነገር ታውቃለህ። በቃ አሁን ቀጥታ ውጣለህ። ነገርኩህ። በቃ መጨረሻውን ስትፈልገኝ ዝም ብለህ ደግሞ ዘው ብለህ አትግባ። መጀመሪያ ደውለህ ቀጠሮ አስይዘኝ። አመሰግናለሁ። አገኘሁህ፣ ያውም ባልጠበኩት በገዛ ልጅ። እንዴት አድርገህ እኔን ከቢዝነስ እንዳስወጣኝ ታውቀዋለህ። ዛሬ ደግሞ እኔም በተሬ ዋጋህን እሰጥሃለሁ። ሄሎ፣ ያልከኝ ቦታ ደርሻለሁ። አዎ እያየሁ ነው። ወደ ቀኝ ታጠፍ። አዎ ቀስ ብለህ ሰዎች ምናምን ይዘህ አልመጣህም አይደል? እንዳልኩ ብሩን ይዘሃል አይደል? አዎ ይዤዋለሁ። እባክህ ለሌላ አደጋ እንዳታጋልጠኝ። ችግር የለውም፣ ችግር የለውም። ፋይሎቹን ትፈልጋቸዋለህ ብዬ ነው። ተግባባን እንጂ እኔ ወንጀለኛ ሆኜ ምናምን አይደለም። እሺ ወደ ውስጥ ልግባ እንዴ? አዎ ቀስ። እሺ እያየሁ ነው። ና ወደ ላይ። ኧረ እዛው ጫፉ ጋር ነኝ። እሱ ጋር ቆም፣ ቆም በቃ። ልጄ እባክሽ ክፈችልኝ፣ እባክሽ እኔ ልጅ ክፈችልኝ። በር ላይ ቁርምት ብዬ ቁጭ ብያለሁ። እባክሽ እኔ ልጅ ክፈችልኝ።
እባክሽ እኔ በር ዘግቶ ማልቀስ እኮ መፍትሄ አይደለም። እባክሽ ምዕራፍ ክፈችልኝ ልጄ፣ እባክሽ ምዕራፍ፣ እባክሽ። አልከፍትም። ብቻዬን መሆን የምፈልገው። ብቻሽን መቀመጥ እኮ መፍትሄ የለውም ልጄ፣ እባክሽ ውጭና እንነጋገር።